ኤርትራ ከኢትዮጵያ ስትገነጠል ባለበት በነበረበት ቀን ሰዓት እና ሰከንድ እና ደቂቃ ላይ ቆሞ የቀረ ለመጀመሪያ ጊዜ በዓለም ላይ ሰዓትን ባለበት ማቆም የቻለ ደካማ ሰው፣ ተአምረኛም ሰው። ጠቅላይ ሚኒስትሩ በፓርላማ ካደረጉት ንግግር ላይ ነው። በእርግጥ ማን ወሰነብን? ለምን ተወሰነብን? ለምንስ ይሄ ሻጥር ተሰራብን? ማን ነው የዚህ ባለቤት የሚለው ጥያቄ ሁላችንም የሚከነክነንና የሚነካን ስለሆነ የተደራጀ አደረጃጀት መስርተው ኢትዮጵያንን የሚሉ ሰዎች የኢትዮጵያን ብሔራዊ ጥቅም ለማሳጣት ሲሰሩ ለሀገር የሚቆረቆሩት ኢትዮጵያ የባህር በርና ብሔራዊ ጥቅሟን ማስከበር አለባት የሚሉት ኢትዮጵያን የት ይዘው ነው? ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? የግመል እረኛ መሆን የነበረበት ሰውዬ የኢትዮጵያ ጠቅላይ ሚኒስትር ሲሆን እንደዚህ ነው። ተራራና ወንዝ መቁጠር አይደለም፣ ባህር የሚገባበት መሬት አለን የለንም አይደለም። አሰብ ወደብ ከሞላ ጎደል ባለፈው ጊዜ እንደተገለጸው የግመሎች ውሃ መጠጫ። የት ነው የሚማረው ወጣቱ? ትምህርት የለም። ሳዋና የጦር ማሰልጠኛ ብቻ የሚከፈተው እዛ። ወጣቱ አድጎ ተምሬ እንደዚህ ሁኜ በሀገሬ ላይ እንደዚህ ሰርቼ የሚለው ተስፋ የለውም። ባገኘው ቀዳዳ እየሾለከ እንዲጠፋ የአፋር ህዝብ ኢትዮጵያዊ መሆን አሰብ የኢትዮጵያ አካል ነች ስንል ወደብ ስለሚያስፈልገን የሰውን ንብረት በመቋመጥ አይደለም። ንብረታችን ባልሆነችው በጅቡቲ ላይ ተመሳሳይ ጥያቄ አላቀረብንም። ኢትዮጵያን በሆነ ነገር አተራምሰው በሆነ ነገር ከጠላት ጋር ተባብረው ኢትዮጵያ የባህር በር እንዳታገኝ ቆልፈዋት ከኖሩት ታሪካዊ ጠላቶቿ ጋር በጋራ ተባብረው ያንን ዓላማ አሳክተው እንደገና ሌላ ተላላኪ መንግስት በኢትዮጵያ ውስጥ ኢትዮጵያ የባህር በር ያስፈልጋታል የሚለውን ወሳኝ ጥያቄ ይሄ የመንግስት ጥያቄ አይደለም። ይሄ የፖለቲካ ፓርቲ ጥያቄ አይደለም። ይሄ እንደ ዜጋ የሁላችንም ጥያቄ ነው። በጉልበታቸው እነሱ እንዳሉት በጉልበታቸው ነፃነታቸውን ሲያገኙ በጉልበት የወሰዱትን የኢትዮጵያን ሀብት የኢትዮጵያን ንብረት በጉልበታችን እናስመልሰዋለን ማለት ነው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን የኢትዮጵያ የህልውና ጥያቄ የሆነውን የባህር በራችንን የተመለከቱ መረጃዎችን የምንመለከትበት ፕሮግራም ይዘን ቀርበናል። የምንዳሰሳቸው ሀሳቦችም በዚህ የኢትዮጵያ የባህር በር ጥያቄና እንዲሁም የሀገር የህልውና ጥያቄዎች የሆኑ የብሔራዊ ጥቅም ጥያቄዎች የሆኑ ጉዳዮችን ለማስከበር ከኢትዮጵያውያን ምን ይጠበቃል፣ እያንዳንዳችን ምን ማበርከት አለብን በሚሉ ሀሳቦች ላይ ይህንኑ የሀገርን ብሔራዊ ጥቅም ለማስከበር ተደራጅተው እየተንቀሳቀሱ ያሉ ኢትዮጵያውያን አሉ፣ በዲያስፖራ ወገን ማለት ነው። እነሱ የፈጠሩት ንቅናቄ ማን ወሰነው የሚባል መጠሪያ ያለው ንቅናቄ ፈጥረዋል። ያ ንቅናቄ ምን እየሰራ ነው ያለው? በቀጣይስ የኢትዮጵያ የባህር በር ጥያቄ በምን አይነት መልኩ ውጤታማና ስኬታማ ሊሆን ይችላል? ኢትዮጵያ ያቀረበቻቸው ጥያቄዎችስ ምን ያህል ሌጂቲሜት ናቸው የሚሉ ጉዳዮችን በመረጃ እያጣቀስን የምንመለከት ነው የሚሆነው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ማንኛውንም ሀሳብና አስተያየት ልትሰጡን ልታገኙ ለምትፈልጉ ወዳጆቻችን ከታች የምናስቀምጠውን የዋትሳፕ ስልክ ቁጥር ተጠቅማችሁ ደውላችሁ ልታገኙን እንዲሁም መልእክት ልትልኩልን እንደምትችሉ እያስታወስኩ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ በቀዳሚነት የምንመለከተው የቀዳሚ መረጃ የምናደርገው መጀመሪያ ያልኳችሁን በዲያስፖራ ወገን የተቋቋመውን የኢትዮጵያውያን ንቅናቄ ማን ወሰነው በሚል መጠሪያ የተቋቋመውን አደረጃጀት ነው የምንመለከተው። እንግዲህ ይሄ አደረጃጀት በቅርብ ጊዜ ከኖቬምበር 2025 የተመሰረተ እንደሆነ መስራቾቹ ሲናገሩ ሰምተናል። ዋናው ዓላማው የኢትዮጵያን የባህር በር ጥያቄና እንዲሁም ደግሞ የተለያዩ ብሔራዊ ጥቅሞቿን ለማስከበር
አሁን በተቃውሞ ጎራ ያለው የኢትዮጵያን ጥቅም አሳልፎ ለመሸጥ እየተደራጀ ያለው ኢትዮጵያዊ የኤርትራና የግብጽ ጉዳይ አስፈጻሚ የሆኑት ሚዲያው ላይ የሚስተዋሉት የጠላት ተላላኪዎች እንዳሉ ሆነው ለነሱ ደግሞ አጸፋዊ ምላሽ ሊሆን በሚችል ደረጃ የኢትዮጵያን እውነት፣ የኢትዮጵያን ሀቅ፣ የኢትዮጵያን ሌጂቲሜት የሆነ ጥያቄ ለዓለም ለማሳወቅ የተደራጁ ሰዎች መሆናቸውን በራሳቸው ፍላጎት ተደራጅተው ለሀገር ጥቅም፣ ለሀገር ህልውና የሚጠበቅባቸውን አስተዋጽኦን ለማበርከት እየሰሩ ያሉ ኢትዮጵያውያን መሆናቸውን ራሳቸው ሲናገሩ ሰምተናል። ከሉዓላዊ ሚዲያ ከሲሳይ አጌና ጋር በነበራቸው ቆይታ ሁለት የድርጅቱ ወይም የዚህ አደረጃጀት መስራቾች ከስያሜው ጀምሮ ምን ማለት ነው፣ ማን ወሰነው የሚለውን ስያሜ እንዴት መረጣችሁት፣ የተቋቋማችሁበት ሀሳብስ ምንድን ነው በሚለው ጉዳይ ለቀረበላቸው ጥያቄ አቶ ሙሉጌታ ታዬና አቶ ወንድማገኘው የተባሉት የዚህ ማን ወሰነው የተባለው አደረጃጀት መስራቾች የሚናገሩትን እንስማና ተመልሰን እንመጣለን። እሱንም ጨምረ ማን ወሰነው የሚለው ራሱ የንቅናቄያችሁ መጠሪያነቱ ከምን የመነጨ ነው? ወንድማገኝ ባነሳው ጉዳይ ላይ መጨመር ትችላለን። አመሰግናለሁ ሲሳይ፣ ድሉን ስለሰጠህን በድጋሚ አመሰግናለሁ። ወንድማገኝ አንስቶታል የተሰባሰብንበትን ምክንያት። ይህ ስብስብ ዋናው በውይይቶቻችን መሀል በተለይ በኢትዮጵያ ጉዳይ የቴሌግራም መድረክ ላይ በሀገራችን ጉዳይ የተሰባሰብን የምንወያይ ኢትዮጵያኖች ምን እናድርግ፣ እኛስ ምን አስተዋጽኦ እናድርግ፣ ምንስ ይጠበቅብናል የሚሉትን ውይይቶች በምናደርግበት ጊዜ ነው ይህንን ተሰባስበን አንድ ነገር ለማድረግ የወሰን ነው። ወንድማገኝ ያስቀመጠው እንዳለ ሆኖ አሁን በዚህ በማን ወሰነ የሚለውን የመጀመሪያ እንቅስቃሴ የጀመርነው ኢትዮጵያ የባህር በር ያስፈልጋታል የሚለውን ወሳኝ ጥያቄ ይሄ የመንግስት ጥያቄ አይደለም። ይሄ የፖለቲካ ፓርቲ ጥያቄ አይደለም። ይሄ እንደ ዜጋ የሁላችንም ጥያቄ ነው። ስለዚህ ይሄ ጥያቄ በመንግስት ስለተነሳ ይሄንን ጥያቄ ደግፈን በማህበራዊ ንቅናቄ ይሄንን ለኢትዮጵያኖች፣ ለኢትዮጵያ ወዳጆች እና ይሄንን ለሚመለከታቸው ቦታዎች በሙሉ ለማስተላለፍና መልእክቱን ለማድረግ በጋራ ተሰብስበን መንቀሳቀስ ጀምረናል። ይሄን በዚህ ምክንያት ነው ማን ወሰነ የሚለውንም ስም የወሰድነው፣ ሀረጉን የመዘዝነው ጠቅላይ ሚኒስትሩ በፓርላማ ካደረጉት ንግግር ላይ ነው። በእርግጥ ማን ወሰነብን? ለምን ተወሰነብን? ለምንስ ይሄ ሻጥር ተሰራብን? ማን ነው የዚህ ባለቤት የሚለው ጥያቄ ሁላችንም የሚከነክነንና የሚነካን ስለሆነ ማን ነው ኢትዮጵያን የባህር በር አልባ እንድትሆን የወሰነባት? ይህስ ውሳኔ ለምን በማን በእነማን ተደረገ? ይህንስ ለመቀልበስ ምን መደረግ አለበት በሚል ነው ይህንን ሀረግ ከጠቅላይ ሚኒስትሩ ንግግር የወሰደው የሁላችንም የውስጥ ቁጭት ስለሆነ ማለት ነው። ሲሳይ እንግዲህ መስራቾቹ ሲናገሩ እንደሰማ ነው ይሄ አደረጃጀት ስያሜውን ያገኘው ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ፓርላማ ላይ በነበራቸው ቆይታ የኢትዮጵያን የባህር በር ጥያቄ የኢትዮጵያን የባህር በር ያጣችበትን ውሳኔ በምክር ቤት ያልተወሰነ ህዝብ ያልተወያየበት ወይም ደግሞ ምንድነው ይሄ የሚኒስትሮች ምክር ቤት የማያውቀውም ፓርላማው የማያውቀውም የኢትዮጵያ ህዝብም ድምፅ አልሰጠበትም፣ አልተወያየበትም። በምን ሁኔታ እንደተሰጠ የምናውቀው ነገር የለም። ህጋዊ አለመሆኑን የሚያስረዳው የተሰጠበት ማጣትን ያክል ነገር ያጣንበትን ጉዳይ ውሳኔ ማን እንደወሰነው የሚያስረዳ ማስረጃ አላገኘንም ብለው የተናገሩት እናስታውሳለን። በዛው ሐሳብ መሰረት ነው ያንን ማን ወሰነው የሚለውን የጠቅላይ ሚኒስትሩን ጥያቄ ተቀብለው መጠሪያቸው አድርገው ለተፈጠረው አደረጃጀት ይህንን የባህር በር ጥያቄ ስናጣ የተወሰነው ውሳኔ ማን እንደወሰነው፣ ለምን እንደተወሰነ፣ በምን አይነት ሁኔታ ኢትዮጵያ የባህር በርን ያክል ቀይ ባህርን ያክል ስትራቴጂክ ቦታ እንዳጣች የሚያስረዳ ነገር ስለሌለ ይህንን የጠቅላይ ሚኒስትሩን ጥያቄ እንደ መጠሪያ የድርጅቱ መጠሪያ አድርገው ወስደው የሚጠበቅባቸውን ኃላፊነት እንደ ኢትዮጵያዊ እየተወጡ ያሉ ሀገር ወዳድ ኢትዮጵያውያን ናቸው። ይህ አደረጃጀት እንግዲህ ሲናገሩ እንደሰማ ነው ሁሉም ኢትዮጵያዊ በጋራ ሊሳተፍበት የሚገባ ለሀገራችን ህልውና፣ ለሀገራችን ጥቅም፣ ለሀገራችን ብሔራዊ ጥቅም ያጣችውን ብቻ ሳይሆን ያጣችውን ማስመለስ ብቻ ሳይሆን ወደፊት ኢትዮጵያ ለሚመጣባት የብሔራዊ ጥቅም አደጋ ወይም ደግሞ ፈተና
በጋራ ኢትዮጵያን ተረባርበው እውነቷን እየገለጡ ለሀገር ጥቅም የሚጠበቅባቸውን እንዲወጡ ጥሪ አቅርበዋል። ሁሉም ኢትዮጵያዊ በፈቃደኝነት ሊሰባሰብበት የሚችል አንድ አምብሬላ ነው ወይም ጥላ ነው። በዚህ ጥላ ስር ተሰባስበን የኢትዮጵያን እውነት እንግለጥ እያሉ ነው እነዚህ ሰዎች። ምናልባት ከአሁን በምታደርጉት እንቅስቃሴ ከአሁን እያደረጋችሁት ካለው ባሻገር ተጨማሪ ሰው ፍለጋ ነው ወይንስ እስካሁን የምትሄዱበት መንገድ ደግሞ ለማስፋት ወይ ደግሞ ሌሎች ነገሮች ምንድን ነው? ዋናነት እስከዛሬ ከመጣችሁበት መንገድ የተለየ ነገር አሁን ለማድረግ የወሰናችሁት ነገር አለ ወይ? ምናልባት ታዬ እሱ ላይ ሙሉጌታ እሱ ላይ እንትን ማለት ትችላለህ። አመሰግናለሁ ሲሳይ። ትክክል ነው። ብዙ ሀገራቸውን የሚወዱ ኢትዮጵያኖች በተለያየ ቦታ በተለያየ ዓለም ተበትነው ነው ያሉትና ይሄ የባህር በር ሆነ የኢትዮጵያ ብሔራዊ ጥቅምን በተመለከተ ዝም ብለን የምንመለከትበት ወይም ትውልደ ኢትዮጵያን የሆነ ኢትዮጵያዊውም ሌላም የኢትዮጵያ ወዳጆች ዝም ብለን የምንመለከትበት ሳይሆን ይሄ ሀሳብ ሁሉም ጋር እንዲደርስና ድምፃችንን አሰባስበን በጋራ እንድንንቀሳቀስ በርካቶች በዚህ ዙሪያ እንዲሰባሰቡ ሀሳቡ ይሄ የመንግስት ወይም የአንድ የፖለቲካ ድርጅት ወይም የብልጽግና ብቻ ሳይሆን ሀገራዊ ጉዳይ ነው። ሁላችንንም ያገባናል፣ ይመለከተናል። ኢትዮጵያ የባህር በሯን ያጣችው በግፍ ነው። እውነት አላት፣ ሀቅ አላት፣ የባህር በር ይገባታል። ሌላም ብሔራዊ ጥቅሞቿ በሚነኩበት ሰዓት ተበታትነን ከምናሰማው ነገሮች በጋራ ተሰባስበን ብናሰማ መልካም ነው በሚል ለኢትዮጵያኖችም ጥሪ ለማድረግ ነው በያሉበት ወደዚህ እንዲሰበሰቡ በዚህ ጉዳይ ላይ ኢንፎርሜሽን እንዲለዋወጡ በጋራ ተባብረው ደግሞ እውነቱን ለሌሎቹ እንዲያስረዱ በያሉበት ሀገር ላሉበት ሀገር ለሚሰራ የኢትዮጵያ መንግስት ለሚሰራው የዲፕሎማሲ ስራ ድጋፍ እንዲያደርጉ ይሄንን ስር ሲሳይ እኛ በነፃነት ነው ይሄንን የምናደርገው። የሀገር ጉዳይ፣ የብሔራዊ ጥቅም ጉዳይ፣ የባህር በር ጉዳይ ይሄ የፖለቲከኞች ወይ የፖለቲካ ድርጅቶች ወይም የተቃዋሚ ወይም የደጋፊ ጉዳይ አይደለም። ይሄ የኢትዮጵያ ጉዳይ ነው። በዚህ ውስጥ የትኛውም የኢትዮጵያ ጉዳይ ያገባናል የሚል ከየትኛውም የሀሳብ ልዩነቱ ጋር ከምንም ጋር ግን በሀገሩ ጉዳይ በኢትዮጵያ ጉዳይ በጋራ እንዲሰባሰብ ጥሪ ለማድረግና ለመሰብሰብ ነው። የተለያዩ ውይይቶችን ለማድረግ ከሳይበሩ ዓለምም አልፎ በተለያዩ ቦታዎች በመገናኘት ይህንን አስፍቶ የተለያዩ እንቅስቃሴዎች ማድረግ፣ ፖስተሮችን መለጠፍ፣ ቲሸርቶችን ማዘጋጀት ይሄ ኢትዮጵያዊ ይሄ ጥያቄ የኔ ነው የመንግስት ጥያቄ ነው፣ ጊዜ መግዣ ነው፣ ይሄ ነው እያሉ አንዳንዶች ይህንን ከጊዜ ጋር ለሚያዋድዱት ማንም መጣ ማንም በኢትዮጵያ መንግስት ይመጣል ይሄዳል። ግን የኢትዮጵያ ብሔራዊ ጥቅምና የኢትዮጵያ የባህር በር ጥያቄ የኢትዮጵያኖች ጥያቄ ነውና በጋራ ተሰባስበን ይሄንን ማድረግ አለብን የሚል ጥሪውን ለማስተላለፍ በዚህ የሚቆጭ በዚህ ለሀገሬ ምን ላድርግ የሚል ይሄ የሚመለከተው ያገባኛል የሚል በሙሉ ተበታትኖ ከሚቆም ተሰባስበን በያለንበት እየተናበብን ይህንን ጥያቄ በሀሳብም በዲፕሎማሲም በዚህ የሚቆጭ በዚህ ለሀገሬ ምን ላድርግ የሚል ይሄ የሚመለከተው ያገባኛል የሚል በሙሉ ተበታትኖ ከሚቆም ተሰባስበን በያለንበት እየተናበብን ይህንን ጥያቄ በሀሳብም በዲፕሎማሲም በገንዘብም በማስተማርም በሁሉም ነገር ለመርዳትና ለማድረግ ነው። ከዚህም አልፈን ይሄ እንቅስቃሴ ሀገር ውስጥ ሁሉ እንዲገባ እንፈልጋለን እና ለተለያዩ ተቋማት ለመላው ኢትዮጵያን ለሚዲያ ተቋማት ጥሪ አቅርበዋል። ይህንን ጥሪ መቀበልና ከነዚህ ኢትዮጵያውያን ጎን ተሰልፎ የኢትዮጵያን ብሔራዊ ጥቅም ለማስከበር በጋራ መነቃነቅ ያስፈልጋል የሚል መልእክት አለ። በተለይ በሚዲያው ላይ የምንመለከተው አሁን ይሄ የኢንተርኔት የሙሾ ማውረጃ ይለዋል ሲሳይ አጌና እና ሙሾ ማውረጃው ላይ እየተሰበሰቡ የሚያረግዱት ውጭ ሀገር ያሉት የስልሳዎቹ ዘመን ፖለቲከኞች ኢትዮጵያን እንዴት አድርገው አዳክመው የኢትዮጵያን መንግስት እንዴት አድርገው አሸንፈው እንዴት አድርገው የሽግግር መንግስት መስርተው ከዛ በኋላ ስልጣን እንዴት እንደሚይዙ እንጂ የኢትዮጵያ ብሔራዊ ጥቅም፣ የኢትዮጵያ የህልውና ጉዳይ፣ የኢትዮጵያ ያጣችውን ንብረትና ሀብት የማስመለስ ጉዳይ የነሱ ጥያቄ እንዳልሆነ ያውም ደግሞ ይህንን የሚያደርጉትም ለኢትዮጵያ ጥቅም እንደሆነ አድርገው ሲያወሩ እየሰማናቸው ነው። ኢትዮጵያ ይህንን የባህር በር ጥያቄ አሁን ማንሳት የለባትም የሚል ወሬ ያነሳል፣ የሚል ሀሳብ ያነሳል። ለምንድን ነው ይህን የባህር በር ጥያቄ አሁን ካላነሳ ነው መቼ ነው የሚነሳው? እሺ ተብለው ሲጠየቁ አሁን ወደ ጦርነት የምንገባበት ሁኔታ መፍጠር የለብንም። ስለዚህ መቼ ነው የሚመለሰው? እንዴት ነው የሚመለሰው? በየትኛው ትውልድ ነው የሚመለሰው? የትኛው ትውልድ ነው ይሄንን ስትራቴጂክ የሆነ ኢትዮጵያ የተነፈገችውን ያላግባብ ያጣችውን ሀብት ለማስመለስ ግዴታ የተጣለበት የትኛው ትውልድ? አሁን ባለው የዓለም አቀፍ ሁኔታ እየተለዋወጠ ባለው የጂኦፖለቲክስ ሁኔታ ዛሬ ይሄ ጥያቄ ተነስቶ እንዳውም እጅግ በጣም በዘገየ መልኩ
ዛሬ ምላሽ ካልተሰጠው መቼ ሊነሳ ነው ተብሎ ለሚጠየቁት ጥያቄ መቼም እንደሚነሳ ሐሳቡም አይዲያውም የላቸውም። ብቻ እነሱ የሚፈልጉት አሁን ኢትዮጵያን በሆነ ነገር አተራምሰው በሆነ ነገር ከጠላት ጋር ተባብረው ኢትዮጵያ የባህር በር እንዳታገኝ ቆልፈዋት ከኖሩት ታሪካዊ ጠላቶቿ ጋር በጋራ ተባብረው ያንን ዓላማ አሳክተው እንደገና ሌላ ተላላኪ መንግስት በኢትዮጵያ ውስጥ እንዲኖር የራሳቸውን የስልጣን ጥም በኢትዮጵያ የህልውና እጦት ወይም ደግሞ የህልውና ጥቅሟን በማሳጣት የራሳቸውን ብሔራዊ የራሳቸውን የስልጣን ጥቅም ማስከበር የሚፈልጉ ተራ ሰዎች ናቸው እነዛ ሰዎች። እና እነዛን ስንመለከት ኢትዮጵያውያን የት ሄደው ነው ለሀገራቸው ጥቅም የሚሟገቱ የሀገርን ብሔራዊ ጥቅም የሚያስቀድሙ ከራሳቸው በላይ ለሀገራቸው ብዙ መስዋዕትነት ከፍለው ብዙ ነገር ማዋጣት ብዙ ነገር መስራት የሚችሉ የተማሩ የተመራመሩ በተለያየ ዓለማት ላይ ተበታትነው ለተለያዩ ሀገራት ጭንቅላታቸውን አከራይተው የሚኖሩት ኢትዮጵያውያን እንዴት እንደዚህ ሀገርን ለማፍረስ የተደራጀ አደረጃጀት መስርተው ኢትዮጵያውያንን የሚሉ ሰዎች የኢትዮጵያን ብሔራዊ ጥቅም ለማሳጣት ሲሰሩ ለሀገር የሚቆረቆሩት ኢትዮጵያ የባህር በርና ብሔራዊ ጥቅሟን ማስከበር አለባት የሚሉት ኢትዮጵያን የት ሄደው ነው የሚል ጥያቄ በሁላችንም ውስጥ ይነሳ ነበር። እንደዚህ አይነት አደረጃጀቶች ሲኖሩ በተለይ ፕሮሞት በማድረግ ሚዲያ በተለይ እንደኛ አይነት ሚዲያ ላይ የምንሰራ ሰዎች እነዚህ እንደ ማን ወሰነው እንደሚባለው አደረጃጀት አይነት ለኢትዮጵያ ብሔራዊ ጥቅም ለኢትዮጵያ ህልውና ለሀገርና ለህዝብ የሚሰሩ አደረጃጀቶችን ፕሮሞት በማድረግ የሚሰሩት ስራ ለህዝብ እንዲደርስ ድጋፍ እንዲያገኙ ማድረግ ይጠበቅብናል ብዬ አስባለሁ። ይህንን ጥሪም እነሱም ራሳቸው ያስተላለፉትን ጥሪ ሰምታችኋልና ይህንን ጥሪ ተባብሮ ሁሉም ኢትዮጵያዊ በሚችለው አቅም እየተሳተፈ ይህን የብሔራዊ ጥቅም ጥያቄ ከግብ ማድረስ ያስፈልጋል የሚል መልእክት አለ። እንግዲህ ይሄንን ካነሳን እነዚህ ሰዎች እነ አቶ ሙሉጌታ የተነሱበት ማን ወሰነው የሚለው አደረጃጀት የተነሱበት ዓላማ ኢትዮጵያ የባህር በር ያጣችበት ጥያቄ አግባብ አይደለም፣ ያጣችበት ውሳኔ አግባብ አይደለም። ያን ውሳኔ መቀልበስ ደግሞ ከልጆቿ ትብብር የሚመነጭ ጉዳይ ነው ብለው ተናግረዋል። ኢትዮጵያ ግን የባህር በር ያጣች ጊዜ በዚህ የባህር በር ጉዳይ ላይ የሚሟገቱ ሌሎች ኢትዮጵያውያኖችን ነበሩ። በኢህአዴግ ዘመን ከኢህአዴግ ዘመን በፊትም ጀምሮ የኢትዮጵያ የባህር በር ጥያቄ የህልውና ጉዳይ እንደሆነ ሲናገሩ የኖሩ ሰዎች አሉ። ከነዚህ ሰዎች ውስጥ ዶክተር ያዕቆብ ኃይለማርያም አንዱ ናቸው። ኢትዮጵያ እንዴት የባህር በር እንዳጣች ያጣችበት ምክንያት አግባብ እንዳልሆነ በህግም በተፈጥሮም በማህበራዊ ትስስርም ከአሰብና ከቀይ ባህር ጋር ኢትዮጵያ የተሳሰረችበትን ጉዳይ በተለያዩ መድረኮች ላይ አስረድተው መጽሐፍ ሁሉ ጽፈው አሰብ የማናት የሚል መጽሐፍ ሁሉ ጽፈው ለትውልዱ ለመስራት ለትውልዱ ለማስረጽ ሲታገሉ የኖሩ ሰው አሉ። ዶክተር ያዕቆብ ኃይለማርያም ይባላል። እንግዲህ የሰው በቢዝነስ እና በዓለም አቀፍ የህግ ትምህርት ምሁር ናቸው። እንዲሁም ደግሞ ኖርፎክ ዩኒቨርሲቲ ውስጥ ያገለገሉ ሰው ናቸው። የሩዋንዳን የዘር ጭፍጨፋ ለመዳኘት ተሰይሞ በነበረው ችሎት ላይ ከፍተኛ አቃቢ ህግ ሆነው ያገለገሉ ሰው ናቸው። ከዛም ሲቀጥል 97 ዓመተ ምህረት የቅንጅት አመራር በመሆን በኢትዮጵያ ዲሞክራሲያዊ ምርጫ ተደርጎ ህዝብ የፈለገው መሪ እንዲመርጥ በተደረገው ትግል ውስጥ በቅንጅት ፓርቲ ውስጥ ገብተው የራሳቸውን አስተዋጽኦ ያበረከቱ በዛም ምክንያት ደግሞ በእስር ብዙ ጊዜ ታስረው ዋጋ የከፈሉ ሰው ናቸው። ቀድሜ እንደገለጽኩት አሰብ የማናት የሚለውን መጽሐፍን በመጻፍ ትውልዱ ስለ አሰብ የኢትዮጵያ የብሔራዊ ጥቅም የህልውና ጉዳይ መሆኑን እንዲረዳ በሚችሉት አቅም አገልግሎት የሰጡ የሚጠበቅባቸውን የተወጡ ሀገራዊ ጀግና ናቸው ዶክተር ያዕቆብ ኃይለማርያም። እሳቸው ኢትዮጵያ የባህር በር ያጣችበት ምክንያት አግባብ እንዳልሆነ በአንድ መድረክ ላይ የተናገሩትን ልጋብዛችሁና ተመልሼ እመጣለሁ። ታሪኩን ትተን እጅግ ቢያንስ ኢትዮጵያ ላለፉት 50 ዓመታት 2 የባህር በሮች ነበሯት። ዛሬ 4 ሚሊዮን የማይሞላ ህዝብ 2 የባህር በር ሲኖረው 72 ሚሊዮን ህዝብ የነበረው የባህር በር ተዘግቶበታል። ዛሬ ኢህአዴግ ምስጋና ይግባውና በዓለም አገራችን በአንድ ነገር ብቻ አንደኛ ነች፣ የሚስተካከላት የለም። ይኸውም በአገራችን የቆዳ ስፋትና የህዝብ ብዛት የባህር በር ከሌላቸው አገሮች ኢትዮጵያ አንደኛ ነች። የአፋር ህዝብ ኢትዮጵያዊ መሆን አሰብ የኢትዮጵያ አካል ነች ስንል
ወደብ ስለሚያስፈልገን የሰውን ንብረት በመቋመጥ አይደለም። ንብረታችን ባልሆነችው በጅቡቲ ላይ ተመሳሳይ ጥያቄ አላቀረብንም። የአሰብ ባለቤትነታችን ይረጋገጥልን ስንል ሕያው ከሆኑ ማስረጃዎችና ዓለም አቀፍ ሕጎች ተነስተን ነው። በሁለተኛ የዓለም ጦርነት ማግስት ጣሊያን ራሷ፣ እንግሊዝ፣ ፈረንሳይ፣ አሜሪካ፣ ሶቪየት ህብረት መስከረም 24 ቀን 1945 ዓመተ ምህረት በፓሪስ ጉባኤ ስለ ኤርትራ የወደፊት ዕጣ ፈንታ ተወያይተው በክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ የሰላ ክርክር ላይ በመመርኮዝ አሰብ ወደ ኢትዮጵያ እንድትታጠፍ በአንድ ድምፅ ተስማሙ። የተባበሩት መንግስታት ጠቅላላ ጉባኤን በውሳኔ ቁጥር 289 ንዑስ ቁጥር 4 ስለ ቀድሞ የጣሊያን ግዛቶች ተወያይቶ የኢትዮጵያ ታሪካዊ ሀቅ እና ምድረ ገጽታዊና የዘር ግንኙነትን በተለይም ህጋዊና ፍትሃዊ የሆነው የኢትዮጵያ የባህር በር መብት ከግንዛቤ አስገብቶ የኤርትራ ህዝብ ፍላጎት ምን እንደሆነ እንዲያረጋግጥ የተባበሩት መንግስታት አንድ ኮሚሽን አቋቋመ። ኮሚሽኑ የኤርትራ ህዝብ በአብላጫው ከኢትዮጵያ ጋር በፌዴሬሽን መቀላቀል መምረጡን ካረጋገጠ በኋላ የተባበሩት መንግስታት ጠቅላላ ጉባኤ በውሳኔ ቁጥር 390 ንዑስ ቁጥር 5 በታህሳስ 1950 ተጠቅሳለሁ የኤርትራ ህዝብ ፍላጎትና ደህንነት ከግንዛቤ በማስገባት በምስራቅ አፍሪካ ሰላምና ሴኩሪቲ እንዲሰፍን በተለይም የኢትዮጵያ ህጋዊና ፍትሃዊ የባህር በር መብት እንዲከበር ኢትዮጵያ ከኤርትራ ጋር በፌዴሬሽን እንድትቀላቀል ወሰነ እና የወደብ ጉዳይ በዚሁ ተፈታ። የኤርትራ ህዝብ ፌዴሬሽን ባይመርጥ ኖሮ በፓሪስ ጉባኤና በተባበሩት መንግስታት ውሳኔ መሰረት አሰብ ወደ ኢትዮጵያ በተጠቃለለች ነበር። ኤርትራ በእብሪት ተነሳስታ ኢትዮጵያን ስትወር ገና ከጅምሩ ጦርነቱ በኢትዮጵያ አሸናፊነት እንደሚደመደምና የባህር በራችን ጉዳይ ከወዲሁ እንዲታሰብበት ኢትዮጵያውያን በአጽንኦት አሳስበው ነበር። የኢትዮጵያ በአሰብ ላይ ያላት መብት ህግን፣ ታሪክን፣ የህዝብ አሰፋፈር ወዘተ አስመልክተው ይቀረው በማይባል መልኩ ተንትነው አስረድተዋል። ይህ ሁሉ ጥረት ኢህአዴግ ከጀመረው የተሳሳተ ጎዳና እንዲታቀብ ለመምከር ነበር። ሆኖም ግን ከቶም ምንም የማይሳነው ኢህአዴግ ለዚህ አገር ያለህ ዋይታ የሰጠው ምላሽ ጦረኞች የሚል ማስፈራራትና ዛቻ ነበር። የኢትዮጵያ የባህር በር መዘጋት በቅንጅታችን ግምት በኢትዮጵያ ላይ ከተፈጸሙ ደባዎች ቁንጮው ነው። ዶክተር ያዕቆብ ሲናገሩ እንደምትሰማቸው እንግዲህ ኢትዮጵያ በጣም አነሰ ቢባል ቢያንስ ለ50 ዓመታት ያክል ላለፉት 50 ዓመታት እሳቸው ይህንን ሲናገሩ 97-96 ዓመተ ምህረት አካባቢ ነው እና ላለፉት 50 ዓመታት ያክል ቢያንስ 2 ወደቦች ነበሯት። አሁን ግን ኢትዮጵያ አሁን ላለው ይህን ክርክር ያቀረቡት ባይዘው በቅንጅት ፓርቲ የፓርቲዎች ክርክር መድረክ ላይ ነው 97 ዓመተ ምህረት እና አሁን ላለው የኢህአዴግ መንግስት ምስጋና ይግባውና ኢትዮጵያ ከሁለት የባህር በር ባለቤትነት ወጥታ 72 ሚሊዮን ህዝብ ያላት ነገር ግን ደግሞ በጣም ከፍተኛ የሆነ የቆዳ ስፋት ያላት ነገር ግን የባህር በር አልባ የሆነች ሀገር እንድትሆን በዛም አንደኛ የሆነች ሀገር እንድትሆን የባህር በር አልባ በመሆን እና ብዙ ህዝብ ያላት ሀገር ሆና የባህር በር አልባ የሆነች ተቆልፎባት የምትኖር ሀገር እንድትኖር ያደረገው የኢህአዴግ መንግስት ነው። ለሱ ምስጋና ይግባውና ይላል እና የሚናገሩት በጣም በቁጭት ነው፣ በጣም በብሶት፣ በጣም በንዴት እንደሚናገሩ ያስታውቃል። እንደዚህ አይነት ታሪክን አጣቅሰው በማስረጃ አስደግፈው የሚከራከሩ ሰዎች ባሉበት ሀገር ላይ ነው መለስ ዜናዊ የሚባል ድኩማን፣ መለስ ዜናዊና ህወሓት የሚባል አሸባሪ የጠላት ተላላኪ ቡድን ኢትዮጵያ ዙፋን ላይ መጥቶ ድንገት በለስ ቀንቶት ስልጣኑን የያዘ ጊዜ የኢትዮጵያን የባህር በር ያለ ምንም ማስረጃ እንደሆነ ዕቃ እንደ ማስቲካና እንደ ከረሜላ አሳልፎ ለሻዕቢያ የሰጠው መለስ ዜናዊ ነው። ያንንም ሲሰጥ የተናገረው ነገር እኛ የአሰብን ወደብ ተጠቅመን ኤርትራ ከምትጠቀም ወደቡን ባለመጠቀም ኢትዮጵያ ብትጎዳ ይሻላታል አለ። ሌላው ጥያቄ የጉልበቱን ነገር እንተው። የመንደር ጎረምሶች አይደለንም። በህግ የምንገዛ ሀገር ነን። በህግ የመገዛት ባህል ያለን ሀገር ነን።
ጎረምሶችን ስንቃወም የነበርን ሀገር ነን። ስለዚህ በህጉ መሰረት ብቻ ነው የምንሄደው። በህግም ቢሆን የዓለም አቀፍ ህግ ይፈቅድልናል፣ የባህር በር እንድናገኝ የዓለም አቀፍ ህግ ይፈቅድልናል በሚል ሂሳብ የሚወጣ ክርክርም ይኖራል። በእኔ እምነት ይሄ ተገቢ ክርክር ነው። የዓለም አቀፍ ህግ በእርግጥም ላንድ ሎክድ የሆኑ ሀገሮች የባህር በር የማግኘት መብት እንዳላቸው፣ የማግኘት መብት ሲባል በኃይል የመያዝ ወይም በባለቤትነት የመያዝ ሳይሆን በወደቦች የመጠቀም አክሰስ ቱ ዘ ሲ የማግኘት መብት እንዳላቸው በማያሻማ ሁኔታ ተደንግጓል። ስለሆነም ይህን ጥያቄ አንስተን ልንደራደር፣ ልንከራከር፣ ልንጨቃጨቅ እንችላለን ከኤርትራ ጋር። መብቱ አለን ይህን ጥያቄ ለማንሳት። በጉልበት የሰው ሀገር መያዝ ነው እንጂ ማንችል። በአሁኑ ሰዓት ይህን ማድረግ ይጠቅመናል አይጠቅመንም በሚል ነው እኛ ያየ ነው። ቢጠቅመን ኖሮ እንሄድበት ነበር። አይጠቅመንም የሚል ግምት ነው ያዝ ነው። ብሩ አሁን ኤርትራ ላይ ላሉት ጎረምሶች እጅግ በጣም አስፈላጊ ነው። እኛ ያን ብር ተጠቅመን በጅቡቲ በመጠቀም የምንፈልገውን አገልግሎት ማግኘት እንችላለን። ስለዚህ ከዘለቄታው አንጻር ምንም እንኳን በአሰብ መጠቀም እኛን ምናልባትም የኤርትራን ያህል የሚጠቅመን ነገር ቢሆንም አሁን ካለንበት ተጨባጭ ሁኔታ አንጻር በአሰብ ወደ መጠቀም ከኛ ይልቅ ይበልጥ ኤርትራን መንግስት ይጠቅማል የሚል ድምዳሜ ላይ ነው የደረሰው። እንደዚህ ነው መለስ ዜናዊ በሀገር ላይ ሲጫወት የኖረው። የሀገርን ጥቅም፣ የሀገርን ብሔራዊ ጥቅም፣ የሀገርን ህልውና፣ የቀይ ባህርን ያክል የአሰብን ወደብ ያክል ስትራቴጂክ ቦታ ኤርትራ ከምትጠቀም ኢትዮጵያ ብትጎዳ ይሻላታል። ይሄ ብቻ እኮ አይደለም። ይሄ ብቻ ሳይሆን እጅግ በጣም ብዙ ትርጉም ያለውን የጂኦፖለቲክሱን ሁኔታ የሚወስነውን መበየን የሚችለውን ባቤል መንደብ የተባለውን የአሰብን ወደብ ግመል መጠጫ ነው የሚሆነው አለን መለስ ዜናዊ። የግመል እረኛ መሆን የነበረበት ሰውዬ የኢትዮጵያ ጠቅላይ ሚኒስትር ሲሆን እንደዚህ ነው የሚወስነው። ስለሌለን እናልቃለን የሚባል ነገር ትርጉም የለውም። የ21ኛ ክፍለ ዘመን አስተሳሰብ አይደለም። የወደብ አገልግሎት እንደ ነዳጅ፣ እንደ ባንክ አገልግሎት፣ እንደ መኪና በገበያ የሚሸጥና የሚገዛ አገልግሎትና ሸቀጥ ነው። ተራራና ወንዝ መቁጠር አይደለም። ባህር የሚገባበት መሬት አለን የለንም አይደለም። አሰብ ወደብ ከሞላ ጎደል ባለፈው ጊዜ እንደተገለጸው የግመሎች ውሃ መጠጫ ቦታ ነው እና ህወሓት በኢትዮጵያ ህዝብ ላይ በኢትዮጵያ ላይ የፈጸመው በደል እኮ ባነሳ ነው ቁጥር ምን ያህል እንደሚያንገበግብና ምን ያህል እንደሚያበሳጭ ህወሓትና የህወሓት አመራሮች በሙሉ የህወሓት ደጋፊ የሆነ ሰው በሙሉ በምድርም በሰማይም ይቅርታ አይገባውም ብዬ የምለው እኮ ለዚህ እና በጣም አሳፋሪ በሆነ ውሳኔ ኢትዮጵያ የባህር በር አልባ እንድትሆን ምንም አንድ ብጣሽ ወረቀት ሳይፈረም የሀገርን ጥቅም የሀገርን መውጫ ብር አሳልፈው ለኢሳያስ አፈወርቂ ሰጠ። አሁን ይሄንን ደግሞ ትክክል ነው ብለው ሊከራከሩን የሚፈልጉ ሰዎች ደግሞ አሉ እኮ የነሱ ደጋፊዎች። መቼም እነሱ ሰፈር እዛ ሰፈር እፍረት፣ ውርደት፣ ነውር ምናምን የሚባል ነገር የለም። የሀገር ጥቅም አይታወቅም፣ የሀገር ህልውና አይታወቅም። ምክንያቱም እነሱ ሀገር የሚሉት የህወሓት ደጋፊዎች ሀገረ ትግራይ የሚሏት ያቺ ብጣሽ አንድ የሆነች ቁራጭ ማስቲካ የምታክል ስባሪ የሆነች ሀገር መፍጠር ነው የሚፈልጉት እንጂ ኢትዮጵያ ስለምትባለው ታላቁ ሀገር ማሰብ አይፈልጉም። እና ብሔራዊ ጥቅም የሀገር ህልውና ምናምን ስትራቴጂክ ጂኦፖለቲክስ ምናምን እነሱ ጋር ጉዳያቸው አይደለም። ኢትዮጵያ ተቆልፎባት እንድትኖር የሚችሉትን ነገር ሁሉ ያደርጋሉ እንጂ ኢትዮጵያ በቁመቷ ልክ በሚገባት ልክ ባላት በነበራት ደረጃ ተከብራ ትልቅ ሆና እንድትኖር ማየትም አይፈልጉም ሻዕቢያና ህወሓት። ምክንያቱም የሚልኳቸው ያደራጇቸው ወልደው ያሳደጓቸው ግብጾችና የኢትዮጵያ ታሪካዊ ጠላቶች ናቸው። የሆነ ሆኖ ይህንን ውሳኔ ኢትዮጵያዊ የሆነ መንግስት ሲመጣ ለሀገር የሚቆረቆር ለሀገሩ የሚያስብ ገና ጠቅላይ ሚኒስትር ከመሆኑ በፊት ጀምሮ በነበረባቸው የሥራ ሂደቶች ውስጥ ሚኒስትር እያለ ኢንሳ እያለ ሌሎች ቦታዎች ላይ እያለ በየመድረኩ ኢትዮጵያ የባህር በር ያጣችበት ጉዳይ ትክክል አይደለም፣
አላግባብ ነው ኢትዮጵያ የአሰብን ወደብ ያጣችው እያለ ሲከራከር የነበረው ጠቅላይ ሚኒስትር ዶክተር አብይ አህመድ በሰራው ገድልና ተጋድሎ ህወሓትን አሸንፎ ፈጣሪም ረድቶት የኢትዮጵያን ስልጣን ሲረከብ መጀመሪያ ያነሳው ጥያቄ ኢትዮጵያ የባህር በር ያስፈልጋታል። ይህንን ውሳኔ ኢትዮጵያ ማጣትን ያክል ነገር ቀይ ባህርን ያህል ነገር እንድታጣ የተወሰነውን ውሳኔ ማን ወሰነው የሚለውን ጥያቄ ያነሳው አበቹ ነበር። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለ ይነገረን። ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? ፓርላማው የማያውቀው፣ ምክር ቤት የማያውቀው፣ የኢትዮጵያ ህዝብ ያልተወያየበት፣ የካቢኔን ዶክመንት ፈልገን የምክር ቤቱን ዶክመንት ፈልገን ፈትሸን ምንም አይነት ብጣሽ ወረቀት ያላገኘንለት ውሳኔ ነው። የአሰብን ወደብ እንድናጣ የተወሰነውን ውሳኔ ማን ወሰነው? ዛሬም መልስ የሚፈልግ ጥያቄ ነው ይሄ ጥያቄ። ነገር ግን መልስ ለማግኘት እድሜ ልካችንን ብንደክም ኢሳያስ አፈወርቂም አይናገርም፣ መለስ ዜናዊም ሞቷል። ስለዚህ ኢትዮጵያ አላግባብ ያጣችውን የባህር በር ጥያቄ እየጠየቅን መኖር ሳይሆን መልሱን ማግኘት ይገባናል። መልሱን የምናገኘው ኢሳያስ አፈወርቂ ነፃነታችንን ያገኘነው በጉልበታችን ነው ብሎ እንደተናገረው የአሰብን ወደብ የወሰድነው ኤርትራን የገነጠልነው በተጋደልነው ተጋድሎ ባደረግነው የነፃነት ትግል ነው፣ በጉልበታችን ነው ነፃነታችን ያገኘነው ብሏል። በጉልበታቸው እነሱ እንዳሉት በጉልበታቸው ነፃነታቸውን ሲያገኙ በጉልበት የወሰዱትን የኢትዮጵያን ሀብት የኢትዮጵያን ንብረት በጉልበታችን እናስመልሰዋለን ማለት ነው። ምክንያቱም የደም ጥያቄ የደም ፊርማ ጸንቶ አያውቅም ይላል በረከት በላይነህ። እና በደም ከሆነ የወሰድከው ሀብታችንን የዘረፍከው በጉልበት ከሆነ ዛሬ ደግሞ ኢትዮጵያ ያጣችውን ሀብት ቢቻል በዲፕሎማሲ ቢቻል አብሮ በማደግ ቢሆን ለኤርትራም ለኢትዮጵያም በሚጠቅም መንገድ የባህር በር ባለቤት የምንሆንበትን ነገር እንፍጠር ብለን ኢሳያስ አፈወርቂን የሚጠይቁ ሻዕቢያን የሚጠይቁ የሚማጸኑ ኢትዮጵያን ዛሬ መጥተዋል። ያን ተማጽኖ ግን ኢሳያስ አፈወርቂ ምን አድርጎታል? ፍርሃት አድርጎታል። ማንም አይነቀንቀውም፣ ማንም አይነካውም። የባህር በር ጥያቄ መጠየቅ እንደውም እስከ ስድብ ድረስ ይሏል። ስታረጅ አንድ የሆነ ስልጣን ላይ ስታረጅና የበሰበሰ አመለካከት ይዘህ ስትኖር ማስረጃ የሌለው በሌብነት የወሰድከውን ንብረት መልስ ስትባል የምታቀርበው ማስረጃ መከራከሪያ ስለሌለህ ስድብ ነው የሚቀና። እንደ ኢሳያስ አፈወርቂ። ኢሳያስ አፈወርቂ ማለት ኤርትራ ከኢትዮጵያ ስትገነጠል ባለበት በነበረበት ቀን ሰዓት እና ሰከንድና ደቂቃ ላይ ቆሞ የቀረ ለመጀመሪያ ጊዜ በዓለም ላይ ሰዓትን ባለበት ማቆም የቻለ ደካማ ሰው፣ ተአምረኛም ሰው። የሰው ልጅ እንዴት እንደዚህ ለውጥ እኮ በጣም ሪቮልቭ ያደርጋል ማለት እንትን አይልም። ባለበት የሚቆይ ምንም ነገር የለም ይባላል። ኤርትራን ግን ባለችበት እንድትቆይ እኮ አይደለም፣ ወደኋላ መውሰድ እንዴት እንደሚቻል ወደኋላ ሀገር ወደኋላ እንዴት እንደምትጎተት እንዴት የሰው ልጅ ወደኋላ እንደሚቀር ማሳያና ማስረጃ ሆኖ ሊያገለግል የሚችል ነው የኢሳያስ አፈወርቂ አካሄድ። አብቹ ባለፈው ሲናገሩ ሰምታችሁ ከሆነ
ኤርትራ ከኢትዮጵያ ስትገነጠል 300 ፋብሪካዎች ነበራት አለ። አሁን አንድም የለም፣ አውድመውታል ጠቅላላ። ህዝቢ ኤርትራ ከም ዝፍለጥ ፈታው ስራሕን ፈጣሪ ስራሕን እዩ። ግን ከምኡ ዝመሰለ መንግስት ክርክብ ኣይከኣለን። ኩልና ከም ንፈልጦ ሻዕብያ ስልጣን ክህዝ ከሎ ዳርጋ ልዕሊ 300 ፋብሪካታት ኣብ ኤርትራ ነይረን። ሎሚ ዳርጋ ኩለን ዓንየን የሉን። ሽዑ ሓንቲ ዩኒቨርሲቲ ነይራ ኣስመራ ዩኒቨርሲቲ ትበሃል። ንሳ እውን ተኣፅያ እያ። ከም ሃገር ኤርትራ ከም ሃገር ሓንቲ ዩኒቨርሲቲ የብሎምን። ያኔ የጣሊያን መንግስት የሰራላቸው አስፓልት በቀኝ ግዛት እያሉ ከዛ ሲቀጥል ደግሞ የኢትዮጵያ መንግስት የሰራቸው ፋብሪካዎች፣ አሰብ ወደብ ላይ የነበረው ሪፋይነሪ፣ የአሰብ ወደብን የገነባችው ራሷ ኢትዮጵያ ናት። እነዚህ አሁን የአሰብን ወደብ ያክል ወደብ አበስብሶ ማሽነሪዎቹ እዛው ዝገው ምንም ላይ ተጠቀምበት ዘግቶ ማስቀመጥ የቻለ ሀገር እንዴት ወደኋላ ተጎትታ ልትሄድ እንደምትችል ማሳየት የቻለ በጣም ተአምረኛ አሮጋንት የሆነ ሰው። የሰው ልጅ እንዴት በ1983 ዓመተ ምህረት በነበረበት ሜንታሊቲ እንዴት ዛጋ ይቆማል? ኤርትራ ከዛ በኋላ የተለወጠችው አንድ ነገር ካለ አምጥቶ ማስረዳት የሚችል ሰው ካለ ጥሩ ነው። ተአምረኛ ሰው ነው እሱ ራሱ። አስመራ ዩኒቨርሲቲ የምትባለውን ዩኒቨርሲቲ እኮ እሷን ራሱ አውድሞ ዩኒቨርሲቲ የሚባል ነገር እንደ ሀገር የለም። እኔ በጣም የደነቀኝ አብቾ ሲናገር በቀደም የት ነው የሚማረው ወጣቱ? ትምህርት የለም። ሳዋና የጦር ማሰልጠኛ ብቻ የሚከፈተው እዛ። ወጣቱ አድጎ ተምሬ እንደዚህ ሆኜ በሀገሬ ላይ እንደዚህ ሰርቼ የሚለው ተስፋ የለውም። ባገኘው ቀዳዳ እየሾለከ እንዲጠፋ መንገድ ባገኘበት አጋጣሚ ሁሉ ከኤርትራ ለመውጣት የማይቆፍረው የማይፈነቅለው ድንጋይ የለም የኤርትራ ሕዝብ በተለይ ወጣቱ። እና እንደዚህ አይነት የተረገመ ሰው የኢትዮጵያ የባህር በር እንድታጣ በታሪካዊ ጠላቶቻችን በተሰራ ሴራ ኢሳያስ አፈወርቂ የሚባል ጉጠት የሆነ ሰው ተፈጥሮ አሁን ድረስ ኢትዮጵያ የባህር በር ጥያቄ መልስ እንዳያገኝ እንደገና የባህር በርን ያጣንበት እስከዛሬ ዋጋ የከፈልንበት ጉዳይ እንዳይበቃ አሁን እንደገና ያንን አላግባብ ያጣነውን ሀብት ለማስመለስ ሌላ የደም መስዋዕትነት እየጠየቀን ያለ አሸባሪ ሰው ነው ኢሳያስ አፈወርቂ። ነገር ግን ኢትዮጵያ የኖረችው እስከዛሬ በልጆቿ ደም ነው። ኢትዮጵያ ደም ሳትከፍል ልጆቿ መስዋዕት ሳይሆኑ እስከዛሬ ድረስ አልኖረችም። ነፃነቷን ጠብቃ የኖረችው እንደዚህ አይነት ለሀገራቸው፣ ለድንበራቸው፣ ለሀገራቸው ብሔራዊ ጥቅም ሞተውና ተሰውተው ሀገርን ማኖር የሚችሉ ኢትዮጵያውያን ስላሉ። ስለዚህ የተከፈለው መስዋዕትነት ሁሉ ተከፍሎ የባህር በራችን ወደ ኢትዮጵያ ወደ ባለቤቱ ወደ ባለ ንብረቱ ይመለሳል። ይህንን ለማድረግ የቀረበለትን ዲፕሎማሲ ሁሉ አልቀበልም ብሏል ኢሳያስ አፈወርቂ። ነገር ግን ዶክተር ያዕቆብ ኃይለማርያም አሁን የለውጡ መንግስት ከመጣ ወዲህ የአሰብና የኤርትራና የኢትዮጵያ ህዝብ እና መንግስትን በታረቁበት ሰሞን የሰላም አየር ነፍሶ በነበረበት ሰዓት አበቹ ገና እንደመጣ እሳቸው የተናገሩት ነገር ነበር ስለ አሰብ ወደብ። የአሰብን ወደብ ለመጠቀም አሁን ሰላም መጥቷል፣ አሁን እርቅ መጥቷል በኤርትራና በኢትዮጵያ መሃል። ያ ከሆነ አሁን የአሰብን ወደብ የኢትዮጵያ ሉዓላዊ ግዛት ነው እያሉ መፎከር ትርጉም የለውም፣ ወይም እንደዛ ማለት የለብንም ይላሉ እሳቸው። ቃል በቃል የሚሉትን ልጋብዛቸውና ያቀረቡትን አማራጭም ሰምተን ተመልሰን እንመጣለን። እና አሁን እንግዲህ ሁኔታው ተቀይሯል፣ ሰላም ወርዷል፣ ህዝቡም ወደ ወንድምነቱ እያዘገመ ነው። እና አሁን የኢትዮጵያ ሉዓላዊ ግዛት ነች ከማለት የሚሻለው አሰብ የሁለቱም የኤርትራም የኢትዮጵያም ሉዓላዊ ግዛት ነች፣ ሁለቱም በነፃነት እንዲጠቀሙበት የሚል አቋም ነው ያለኝ በአሁኑ ጊዜ። ይሄ ለምን ይጠቅማል? አንደኛ ነገር እነኚህ ሁለት ሀገሮች የበለጠ እንዲተባበሩ የበለጠ ግንኙነቱ እንዲያጠናክሩ ይረዳል። ምናልባት በሂደት ወደ ፌዴሬሽንም እንሸጋገር ይሆናል። ከዛም አልፎ ወደ ነበርንበት ወደ ህብረቱም እንሸጋገር ይሆናል።
ስለዚህ አሰብ ደግሞ ለኢትዮጵያውያን በጣም ትልቅ ጥያቄ ነው በእውነት። ይሄ ሁሉ አማራጭ ቀርቦለት እንግዲህ ዶክተር ያዕቆብ ማለት እኮ ስለ አሰብ እድሜ ልካቸውን ሲጽፉ ሲናገሩ ሲከራከሩ ሲሞግቱ የኖሩ ሰው ናቸው። ለሀገር ሰላም ሲባል ኤርትራም ኢትዮጵያም በጋራ እንዲያድጉ የሁለቱም ሀገራት ሉዓላዊ ግዛት ሆና ማገልገል ትችላለች ኤርትራ ማን ነው አሰብ። ይህንን ሁሉ እድል ነው አሻፍረኛለሁ ኢሳያስ አፈወርቂ። እኔ እኮ የሌባ ድርቅና አንዳንዴ እኮ አይነት አለው። አንዳንድ ጊዜ የሆነ ዘርፈህ ድርቅ የምትለው ነገር አለ እንዴ። በቃ የሆነ ነገር ተጠየቅ ካረለ ኖ ስትል ኦኬ የሚመለስ ከሆነ እንኳንም ኖ አልኳቸው ትላለህ። በተደጋጋሚ እየተነሳ ነው ጥያቄው እየጠነከረ ኢትዮጵያ በምንም በባሌም ይሁን በቦሌ ታስመልሰዋለች ያጣችውን ወደብ፣ የባህር በራችን ይመለሳል እያሉ ነው ኢትዮጵያውያን ዛሬ። ይሄ ጥያቄ እየገፋ በመጣ ቁጥር ልትቋቋመው የማትችለው ማዕበል እየመጣብህ እንደሆነ ገብቶ ከነገሮች ጋር ፍሌክሲብል ሆኖ በጋራ ለማደግ መወሰን እኮ አእምሮ ካለው ሰው የሚጠበቅ ነገር ነው ብዬ አስባለሁ። ነገር ግን ኢሳያስ አፈወርቂ እስከሚሞት ድረስ የሚገባው አይደለም። ይሄ ሁሉ አማራጭ ቀርቦለት አሻፈረኝ ብሎ ኢትዮጵያ የባህር በር ባለቤት ሆና ስትኖር ማየት አልፈልግም፣ እንደተቆለፈባችሁ ትኖራላችሁ አለ። ስለዚህ አንተኛ ጉሮሮ ላይ ቆመህ እኛ ተቆልፎብን ስንኖር ለማየት ህልምህ ከሆነ እኛ ደግሞ ጉሮሯችን ላይ የቆመን ሰው እንዴት አድርገን ከጉሮሯችን ላይ ገልብጠን መጣል እንደምንችል እጁን ቆርጠን እንዴት ማስቀረት እንደምንችል ስለምናቅ በቅርቡ እንዴት የአሰብ ወደብ ወደ ባለቤቱ እንደሚመለስ የምናየው ይሆናል። የጊዜ ጉዳይ ነው፣ በጣም የአጭር ጊዜ ጉዳይ እና ማጠቃለያ የሚሆነው ይሄ ከላይ የተነሳንበት ማን ወሰነው የሚባለው አደረጃጀት እጅግ በጣም ሊደገፍ የሚገባ ኢትዮጵያውያን ተባብረው በጣም ትርጉም ያለው ስራ ሊሰሩበት የሚችሉት ፕላትፎርም እና አደረጃጀት ስለሆነ መላው ኢትዮጵያውያን ይህን አደረጃጀት በምንችለው አቅም ሁሉ በመቀላቀል ማገልገል አበርክቶ ማበርከት የሚችል ሰው ካለ ግሩፑን ቡድኑን በመቀላቀል እንደኛ አይነት የሚዲያ ሰዎች ደግሞ ይሄንን ተደራሽ በማድረግ የሚሰሩት ስራ ተጨባጭ የሆነ ውጤት እንዲያመጣ የሚጠበቅብንን ሁሉ አስተዋጽኦ ማበርከት አለብን የሚል መልእክት አለኝ። በዚህም አምናለሁ። እንዳንድ የሚዲያ ሰው እንዳንድ የሚዲያ አካል ከዚህ በኋላ በምንሰራቸው ቪዲዮዎች መግቢያችን ማን ወሰነው የኢትዮጵያ የባህር በር ጥያቄ የህልውና የሀገር እና የህዝብ ጥያቄ እንጂ የትውልድ ጥያቄ እንጂ የአንድ መንግስት ወይም የአንድ ፓርቲ ጥያቄ አይደለም። ኢትዮጵያ የባህር በር ያስፈልጋታል ይኖራታልም የሚለውን ሞቶ በመግቢያችንም በመውጫችንም ላይ የምንጠቀመው መሆኑን ለመግለጽ እወዳለሁ። መላው ኢትዮጵያውያን እንደዚህ አይነት አደረጃጀቶችን በመደገፍ የተሻለ ስራ እንዲሰሩና በጋራ አብረን እንድንሰራ እኛም እንዳንድ የሚዲያ አካል ጥሪ ማቅረብ እንፈልጋለን። ይህን አደረጃጀት የፈጠሩና መሰል አደረጃጀት ፈጥረው ለሀገራቸው መታገል ለሚፈልጉ ሰዎች በርቱ፣ አብረን ለኢትዮጵያ የተሻለ የሚጠቅም ነገር መስራት እንችላለን የሚል መልእክት አለኝ። ለዛሬ የነበረኝ ፕሮግራምም በዚሁ ነው የማጠቃልለው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ሱፐር ቻት እና ሱፐር ስቲከርም ዘንግታችሁታል፣ ግን በዛም ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ማንኛውንም ሐሳብና አስተያየት እንዲሁም መረጃ ልታቀብሉን የምትፈልጉ ወዳጆቻችን ከታች የምናስቀምጠውን የዋትስአፕ ስልክ ቁጥራችንን ተጠቅማችሁ ደውላችሁ ልታገኙን መልእክትም ታስቀምጡልን እንደምትችሉ እያስታወስኩ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ